ቡርቴ እሳት አለ የለም በቃ ላቀጣጥላ እስኪ ተው ጸጉሬ ይበላሻል ተው እይ ልጅ ገባም እንዴ ሲያስጠላው በእግዚአብሔር አንቺ ተነሽና ምሳስጭ ጭራሽ ማንቻለ ራስ ተነስቶ ሰድሽ አልሰጠም እኔ አንስቼ ልብላ አዎ ራስ አንስተ ብላ ከቢ ልቀቀኝ እኔ አንስቼ ልብላ ወይ አንተ ልቀቀኝ አንተ በግ ሄሌኒ ፍቅር እና እንዴት ነህ? ትንሽ ስትረስ በዛብኝና ስቲም ገባው። ትንሽ ጭሱ ማለቴ እንፋሎቱ ብላ አትበይ ሚት ይጠርክሽበት አንተ በኔ ቀበጥል ቀለክ እሰይ ወይኔ አለቀሽም አለቀሽም ይዝሻለሁ እሺ አሳይሻለሁ ሰራውልህ ማዘራ ውሃው ከፈላ ይዤው ልምጣ ይዘሽው ነው ልከልሰው ዘናጭ እሷ ዘናጭ እኔ ዘናጭ ይሄው ማዘራ በይሄንን ሙሃዲፍ እሺ እኔ ሴት ነኝ ጦርነት አልሻም በሀገሬ በክብሬ ከመጡ ግን ከቶም አልሸሽ አልፈራ ሂድ አንቶሎኒ ተሰናተን እንጠብቀሃለን በቃ ነቀልሽ ለየልሽ በቃ ለየልሽ አብሽ መጣ ደግሞ ሲያስጠላ ኬብዬ መጣ ሲሙን ሰጡ አዎ ሰጡኝ ማዘሯ ግን እቺ ልጅ ዝም ነው ምንላት ምን ሆነች አደንግጭኝ አይ ነው ተጥላ ነው ያገኘናት ግን እኛን ቸገርላት ማዘሯ ብቻዋን እያወራች ነው ጸበል ወይ አማኑኤል ነገር እናስገባት ሂድ ጥላቷ እሷ የቲያትር ምናምን የምትለው ነገር ነው ዝም በይው ልጄ እኔ ተጥያ አልተገኘሁም እሺ የማዘሯ ልጅ ነኝ የማዘሯ ልጅ ነሽ እንዴ እንዴውም ታይ ሰፈር ያለው ገንዳ ተጠለሽ ነው የተገኘሽው ሄሎ ጀለስ እዘዙ መጣው እዘዙ Rantan and Weezy got ya from everything Baby just bend down, boss. Baby just bend down, boss. Baby just bend down, boss. Baby just bend down. ኧረ አዲስ ፈራሚ ያለ ሳላሹብሽ እስቲ Baby just bend down, boss. ምን ይመጣልሽ 3 ኮከር 3 ቺፕስ እሺ ሂሳብ አምጪልኝ እህቴም አለ 400 ብር ነው ኬቢ
ብቻህን ልበላ አፈር ደቼ ብላ ይኸው ክፈላት። እንሂድ። ብቻው ሊበላ ተጠንቀቅ፣ ጓደኛ እንዳታምን አንተም አንቺም። እናንተ ድረሽ ሰላም፣ እንዴት ናችሁ? ማርያን ታውቃታላችሁ? አይ ማዘር ልጅን በረክቴ በዘመን ማሚ ወይኔ ነገር ረሱ አይደል አባ? አይ ችግር የለውም። ስንት ነው ላክልህ? በስመ አብ ስንት ጊዜያችን ማሚዬ። ማርዬስ? ማርዬማ አሪፍ ነው። አብረን ዝም ከሰው መንጋ እንገንጠል ለአንድ አፍታ እንኳን እንገናኝ በፎይታ ጥላ እንጠለል ዝም ብለን አብረን ዝም እንበል አለ ጸጋዬ። አንቺ ማርያ ምን አድርጊ ነው የምትይኝ? በጠዋት ምንድን ነው ያስጮሽ? ኢንተርቪው አለብኝ ለጠዋት ይሉን ጫማ አዘጋጅልኝ ብዬሽ አይደለ? የት አለ? እና ገብተሽ አትወስጂም እንዴ? ማዘሯን እንዳልቀሰቀሳት ነው። ቶሎ በይ። ይሄ አንቺ ስታስጠላ በግ ስሚ ይቅናሽ። አሜን። ቻው የኔ ማር እባክህ ወደዛ ሂድ። ምን አባሽ ልታመጪ ነው ማለት? አጭ እንዳለ ጥፍሽ። አረ ወይኔ እናንተ ትስቃላችሁ እንደያዟቸው። ያያያሽ በረክቴ ማዘር ለማርያ እንደዚህ መሆን ተጠያቂዋ እኔ ነኝ። ምን ስለበለጠችኝ ቀንቼ እህቴን ጓደኛዬን በመድኃኒት መረስኩት። ይገባኛል ማዘር። እኔ አሁን የምፈልገው ይቅርታዋን ብቻ ነው። ገለሻት ይቅርታ። እሺ ልካሳት። ልጄ ካሳ አትፈልግም። ያሰብሽውን ለመድኃኔዓለም ስጪ። የዚህን ፍርድ ለእናንተ። የአባታችን የደብረ ፀሐይ መድኃኔዓለም ቤተክርስቲያን በክረምቱ ምክንያት ጣሪያው እያፈሰሰ ግድግዳው በስብሶ ቋሚ ምስሎች በውስጡ ተበልተው ቤተክርስቲያናችን ሊወድቅ ነው። እናም የአባታችን የመድኃኔዓለም ውለታ የሌለበት የለምና አባቶች የተጀመረው ቤተ መቅደስ ፈጽሙልን እያሉ ተማጽነዋል። ማገዝ ለምትፈልጉ በዚህ ቁጥርና በዚህ አካውንት ታገኟቸዋላችሁ። ቻው። ማዘሯ ስልክሽ እየጠራ ነው። ይቸርጅ ወይስ ላምጣው? እስቲ ልጅ አምጪው። ማን ነው? እሺ ልቤ ላንተ እንጂ ለሌላ የለውም ቦታ። እትዬ ሙሽሪት ይላል። ሄሎ ቴቴ እንዴት ነሽ? ልቤን አስጨንቆ አደገኛው ፍቅር ስምክን ሳላነሳ። ዜድዬ እንዴት ዋልሽ? እንዴት ዋልሽ አበርዬ? ተሰራ ማሽኑ? አዎ ተሰራ። ቡናውን ስትፈጩ አቀዝቅዛችሁ ፍጩ ብሏል። ማርዬ ደህና ዋልሽ? ደህና ዋልሽ አበሩ? እኔማ እኮ አበርዬ አቀዝቅዤ እኮ ነው የምጠቀመው። ይቺ ቀልቃላ ልጅ ናት እንጂ በአሁንም እንዳታበላሽብኝ ልደብቀው አምጪው። የዛሬ ልጆች ምን ጥንቃቄ ያላቸው ብለሽ ነው? የኔዋም ያው ናት። ማርዬ ሌላ በሩ ምሳ አምጪላት። እሺ ስንተኛ ልጇ ነው አንቺዬ? ሶስተኛ ልጇ መሰለኝ። እናቷ ቤት ነው የምትታረሰው። እሰይ እንዴት ደስ ይላል። ይኸው ማርዬ ፊቷ አቀማመጥ አንቺን ቁጭ
ጸይምነቷ ግን አንቺን አትመስልም። ነገሩ አባቷን ትመስል ይሆናል። እኛስ ቢሆን እሱን የታውቀነው የማርያም አባት አይኑም ጥርሱም አፍንጫውም እሷን ነው የሚመስለው። ደግሞ የታውቀው ነው የምትይው ስንቴ በእጁ እንዳልበላሽ። አው እሱማ ደግ ነበረ። ጊዜ ሲርቅ መልክ ሲጠፋ የለ። ባሉ እንጀራው ደረቁን ቀረ። ወጥ ጨምሩልኝ። በሂጅ ወጥ ጨምሪላት እማዬ። ባሉ በቃኝ። ደህና ዋሉ። ደህና ዋይ። ምንድነው ሰራሁላት? ምን አድርገሽ ነው? ወጧ ላይ ጨው ጅራ አድርገሽ። አንቺ ባለጌ እንዴ! እቺ ወሬኛ ማዘሯ ውሃ ሞልቷል። ጀዝባ መጥቶ ይሰደው። ማዘሯ አየሻታ ስትሳደብ አንቺ ከሳይክል ተነሺ። ስታስጠላ እንዲሁ ባላይሽ። የኔ ፍቅር ስትነካኝ ልቤ ስውር ይላል። አጠገቤ ስትሆን እማወራው እምናገረው ሁሉ ይጠፋኛል። ደግሞ ታውቃለህ ነገ አኒቨርሰሪያችን እንደሆነ አንተን ስለሰጠኝ። ወይኔ ረስቼው። የኔና የቢብ አኒቨርሰሪ ለካ ዛሬ ነው። ወይኔ ተበላው። በቃ እኔ ጸበል ቅመስ ተጠርቼ ልሄድ ነው። አንቺ ደግሞ ቡና ፍተሽ ጠብቂኝ። ሁኔታው ለኔ ተመቸኝ፣ ሁኔታው ለኔ ተመቸኝ። ስሚኝማ የኔና የቢብ አኒቨርሰሪያችን ዛሬ ነው እና ረስቼው አሁን አንቺ ስታወሪ ነው ያስታወስኩት። እናማ ሰርፕራይዝ ላደርጋት አስቤ ምን ማድረግ እንዳለብኝ ልጠይቅሽ ብዬ ነው። ግን ተንኮል እንዳታስቢ። የሚያስፈልግህ ኬክ፣ ወይን እና ደግሞ አበባ። ወይን ሌላው ነገር ጀለሶች ይጨራረሱታል። አንቺ ቢራ ቤት ብድር ስላለብኝ ሄደሽ ወይን ትገዢልኛለሽ። እሺ፣ ለኔ ግን ምንድነው የምታደርግልኝ? የተረፈውን ኬክ ይዤልሽ እመጣለሁ። ይሄ አንሶሽ ነው? ኧረ አያንሰኝም፣ ስጠኝ። አዎ እንደዚህ ስትስማሚ ብዙ ነገሮችን አልፈን እዚህ ስለደረስን በጣም ደስ ብሎኛል። እንኳን አደረሰን። ሃፒ አኒቨርሰሪ ጆሊ ጁስ። አሁንም ይሄ ቀልድ አልተወም። ድጋሚ አጠገቤ እንዳትደርስ። ፍቅር ቆይ እንዳሰብሽው አይደለም። ወይኔ ማርያ ድጋሚ ደገምሽው። ድጋሚ ከፈቀኛ ጋር አጣላሽ። ትብላው ብሬን፣ ትብላው ብሬን የተባለልኝ ልጅ። ወይኔ ማርያ አምላኬ ግን ምን አድርጌ ነው? አላሳዝንህም? ኧረ ተይ አንቺ ልጅ አትመመኝ እኮ አይባልም፣ ማራኝ ነው እንጂ። እሺ የኔ ውድ አባት አትጨክንብኝ እሺ፣ ማረኝ ቶሎ ብለህ። እንዴት ዋላችሁ? ልጄ ለኔ አርገው። አበርዬ ደህና ነሽ? አይዞሽ ደህና ናት እኮ። እሰይ ምን በወጣት አንድ ፍሬ ልጅ። ማርዬ እንዴት ነሽ? አበርዬ ተቸገርሽ እኮ። ዜድዬ በመጠጫ አምጪላት። ይችን አጥቤት ግጥም አርጋ ትጠጣ። ኧረ እኔ ጠግቤያለሁ። አሁን ነው ሾርባ የጠጣሁት። አሁን ነው የጠጣችው። እውነቷን ነው። እኔና አንቺ ቡናችንን እንጠጣ። በቃ እኔ ልተኛ። ተነሳሽልኝ? አሁን በጣም ደህና ነኝ፣ ግን በጣም ናፍቀኸኛል። ሰማሽ ስለ ፀሐይ? ምኑን ባሏን አልፈልግም ማለቷ ነው። እሱ ወጥቶ ቤተሰቦቹ ጋር ነው ያለው። በቃ ማዘሯ ከወጣች መተህ ትጠይቀኛለህ። ባይሆን ሙዝና ብርቱካን ይዘህ ትመጣለህ። ትልቁ ልጇ ደግሞ እናቴ እያለ አይኑ ከሷ ጋር ክርትት ነው የሚለው። ልጄን በመሃል እኮ ልጆች ናቸው የሚጎዱት። የማዘሯ ስልክ ጠራ። በቃ መልሼ እደውልልሃለሁ። እሺ ቻው። አባት የሌላቸው ልጆች ይዘሽ ግን ትልቁስ እሺ ትንሿ አትጠይቅም? ምንም ቢሆን አባት ነው። አባት ደጉ። በሉ ሰዓት የደረሰ የድራችን አስቤዛ ልገዛ ነው። አንቺን አንስተው እኔን አርገውኛል። መታመን ለራስ ነው። ምሽት እንገናኝ ዜድዬ።
የኔን ህይወት ሲኦል እንዳረግሽው አምላክ መልሱን ይስጥሽ። አበሩ ዛሬ አለቅሽም። አበሩ ቆንጆ ትምህርት ነው የምሰጥሽ። ቆይ ይኸውልህ እነሱ 10 ኪሎ ነው ያሉት። 8ቱን ትመዝንና 2ቱን ለቤቴ። እቺ ሌባ በልት ይሄን ቪዲዮሽን ለእድርተኞች ሳሳይ ያን ይሄን ስድብ ትደግሚያለሽ። ወይኔ ቅሌቴ ማርዬ ምንድን ነው ይኸው? እንደዚህ ካላተራረፍንማ እንዴት ብለን ልንኖር? ዜድዬ ይቅርታ ዜድዬ። ለኔ አይደለም ይቅርታ፣ ተጎጂው እድሩ ነው። ይቅርታ ቀልደኛ። ተይ ማርዬ አትፍረጅብኝ። የሁሉ ልጆቼ ላበላ ነው። ታዲያ ሰርተሽ እንጂ ሰርቀሽ ነው? ምን ላርግ? የሰራሁት ብክን ይላል። ታዲያ በአቢሲኒያ ባንክ አደይና ዛሃራ የሚባሉ የሴቶች የቁጠባ ሂሳብ አካውንት አከፍች። ግባ በላው። አቢሲኒያ የትጉሃን መናኸሪያ፣ የሴቶች አበርቺ፣ የብዙሃን መናኸሪያ፣ በብዙ አይነት አገልግሎት ፈርቀዳጅ አቢሲኒያ ባንክ የሁላችንም ምርጫ። አተፈለው ናስቲ ካርድ ግዛ ባለ 5 አፍጥሮሽ ካርድ ለመግዛት ይሁሉ ሰዓት ከዚህ በኋላ እኔ ያደረኩን ታረጊና በጥፊ ነው የምልሽ። እሺ ወንድ ነህ፣ ጫፌን ትነካኛለህ። አንቺ ያምሻል እንዴ? ያምሻል ወይ? ካሁን በኋላ ተሳስተሽ እንዳትሳፈጭኝ። ይቅርታ እሺ። ከዚህ በኋላ ተሳስቼም አላናገርህም። አልፈልግም። ጥንካሬ አይሸመት ዝምብና አየሻታች ስታረግብኝ ደሞ ጀለሴ ኮነ ተደብቆ የቀረጻት ደሞ ሳታፍር ፍቅር ዳባ ይገዛ ምናምን ትለኛለች። ላንቻን ሊማወራው እኔ ደግሞ አንተ መስማት አልፈልግም። ካንተ ሁሉ ጌም ይሻለኛል። አንተ ያለ ስስት ትመተኛለህ። አትወደኝም። በሁሉ ጌም እየተጫወትኩ ግን ገንዘብ አገኛለሁ። ጌሙ እንዳንተ ውለታ ቢስ አይደለም። 1000 ብር ዲፖዚት ሳደርግ 500 ብር ቦነስ ይሰጠኛል። ለጓደኞቼ ሳጋራ ጌሙ ሲጫወቱ 100 ብር ይሰጠኛል። እሺ የት ነው ማገኘው? ቴሌግራም ላይ ታገኛቸዋለህ። ሊንካቸው ባዮ ላይ አለ። እቺ ታረገችብኝ ምናምን ብለህ ከምታለቃቅስ ብር ሰርተ ተለወጥ። እሺ እሺ ይቅርታ። አታኩርፊ። ከዚህ በኋላ ግን ብትሞት እንዳትመታኝ። እሺ እሺ አልመታሽም። ቆንጅና ሲለካ በማርያ ነው ለካ። አቤት ውበት! በስመ አብ ሲያስጠላ። ቆይ ግን አንተ አሁን የኔ ወንድም መሆን ነበረብህ። እኔ ማለት ነው እንጀራ ቀርቦ ወጥ የለም። የራሱን አላወራም። ደግሞ ስማ ይሄን ቲማቲም ስትሰራኩሽ ነይና በላሽና ያልቀላል። እሺ ሰራተኛ አይደለምሽ። ማን ነው እባክሽ ትክክለኛ ስምሽ ነው የነገረሽ? ሰርቦንትዬ አሁን ደረቁት ፊት ማንስተና ለና ሲያምርህ ይቅር ገደል ግባሽ። አልከትፍም። ሄሎ ማዘሯ ሸማሰይ ስኳር መጣል ልጅና አምጪ። እንዴ ማዘሯ እኔ ደክሞኛል። እሱ ሂድ። ማዘሯ ብታይ ወይ መጥቼ ቤት ውስጥ አንድ የተሰራ ነገር የለም። ያው አሁን ገዝቼ ገብቼ ምግብ ሰርቼ እየበላሁ ነው። ራሱ አፍሲ ለምባላው ቀጥ ብለሽ እንጂ አንቺ ግን ማየት ይቻለሽ ማለት ነው። ይሄንን ማበላሽ አንተ ምንድን
አሁንም ይሻለኩ ሽንም እንደዚህ አድርገህ መጣ። አሁን ተነስና ጥራ። ጫፌን ትነካኛለህ። አራጃለስ አረባ ትብር የለኝ ሆስፒታል ነው ማለት ኬቢ ወዳራት ፍቼ ነው መብራት አልጠፋም። ከፍለህ ኳስህን እሺ። አልከፍትም። ፍሪደም ዊዛውት ኬቢ። አይ ኬቢ ጅላንፉ ማዘሯ ደግመሽ ወተት ካገነፈልሽበት መጣሉ ነው አይደል? ልብሽን አተሽዋል መቼስ። ሰው እናቴ ተየት ታመጣለች ይችላል። አረ ማዘሯ ምንና ምን ነው የምታገናኙ? እኔ በቀጥለው እየተበጠሰ ስላስቸገረኝ ነው። አዎ እንደሱ መልሽልኝ። ዱላ ላቀብልሽ ትመጪ። ሂጂ ሂጅ ግቢ ዜድ ስሚ፣ ለራሴ ጎሎብኝ ነው ለልጄም አለብሰው። አብርዬ ምን ነው እቺ ልጅሽን አስታክሽልኝ። ከልጅ አናት ትውረድ። ምን አንቺ ምን አድርገሽ ነው? አረ ምንም ያው እንዲያውም ገዝቼ ለሰው ልጅ። አብርዬ በማርያስ ምን ይቅርታ። ታይ እናትም ልጅም አንድ አይነት። አሁን በይ ያበደርኩሽን ብር አምጪ። እንዴ የገዛው ልጅ ጤፍ እንኳን ተበልቶ አለቀ። እሺ አመጣለሁ። አምጪ። አበሩ ትቀልብልኛለሽ ብለሽ ነው እንዴ ወለሹ? አብርዬ ልጆች ፊት ሄጭ አሁንስ በዛ። አበሩ በቃሽ። እስካሁን ላደረግሽልን ነገር ሁሉ እግዚአብሔር ይስጥሽ። ከዚህ በኋላ ግን እናቴን የሚነካ ንግግር ብትናገሪ ግን ዋ ማርዬ ዝም አትይም። ከየትም የወለሻል ልጅሽ ብትናገረኝ አይገርመኝም። ምን ማርያ ከዚህ በኋላ ጓደኝነታችን አብቅቷል። እሺ ነውረኞች ከዛሬ ይለፍ ብቻ ብሬ። ማርዬ መታገስ ነበረብሽ። በእኔ ሲሆን እኮ ታግሻታለሁ። በአንቺ ትመጣለች። እኔንም ቢሆን እኮ ብሯን የጠየቀችው። እሱንስ ቢሆን በስርዓት አትጠይቅም። አይ እንዴት ላደርግ? ብሩ እንዴት አምጥቼ ልከፍል ነው? አይዞሽ ማዘሯ፣ እግዚአብሔር መንገድ አለው። እንኪ የት ነሽ? መጣው። ሰላም፣ እንዴት ነሽ? ሰላም። ስራ አለ? ለትንሽ ተቀደምሽ፣ ተይዟል። እሺ ሰላም። ምን ይምጣልህ? እሺ እናትሽ አለች? አወለች። እማ አጅሪት ምን ቀርቶሽ ቤቴ ድረስ መጣሽ? የማየን ብድር ልከፍል ነው የመጣሁት። እናመሰግናለን። ማዘሯ ሰርፕራይዝ! ይሄን ሁሉ ቴታ መጣሽ? ማዘሯ የስራ ተቀጠርኩ። አሁን ዝም ብለሽ መርቂ። ተባረኪ ብሩኩኝ። ለቁም ነገር ብቂ